ፋሚሊ እንዴት ናችሁ? አለን ሁሉ ሰላም ብለናል። ዛሬ ሚክ የምናደርግበት አዲስ ፕላትፎርም ሱባ የሚባል አፕሊኬሽን መጥቷል ማለት ነው። እንደምታዩት አፑ ይሄን ይመስላል ኢንተርፌሱ። በጣም ሰው ሁሉ አሁን ኢትዮጵያ ላይ እየሰራ ነው። ኦልሞስት ገና አሁን ከጀመሩ ራሱ 10 ሰው አይሆንም ማለት ነው። ሁላችሁም እየገባችሁ መስራት ትችላላችሁ ማለት ነው። ስለ አሰራሩ እና ስለ ታሱ ምናምን አይነት መረጃዎችን በዚህ ቪዲዮ የምናየው ይሆናል ማለት ነው። ይሄ አፕ እንደምታውቁት ፕሌይ ስቶር ላይ የለም፣ እስካሁን አልመጣም። ምክንያቱም አዲስ በመሆኑ ምክንያት ነው። እና ይሄን አፕ በቪፒኤን ተጠቅመን ነው የምንከፍተው ማለት ነው። ይሄ ቪፒኤን ደግሞ ምን ይባላል ከፈለጋችሁ ቪፒኤን ነው፣ ይሄው ኢንዶኔዥያ የሚባል ቪፒኤን ነው ማለት ነው። በሱ ተጠቅመን ነው የምናወርደው ማለት ነው። ይሄን ቪፒኤን የት ነው የምናገኘው ካላችሁ መጨረሻ ላይ አሳያችኋለሁ ማለት ነው። ቴሌግራም ቻናሌ ላይ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እየገባችሁ ከዛ ማውረድ ትችላላችሁ ማለት ነው። አሁን ወደ አሰራሩ በመቀጠል ኢንዶኔዥያ ሚለውን እንነካለን ማለት ነው። ልክ ስንነካ እንደዚህ አይነት ኢንተርፌስ ይመጣልን። ያው እዚህ ጋር ኤላውን እንነካለን፣ ኮንተንት አፕ የሚለውን እሷን እንነካለን ማለት ነው። እዛ ወደዚህ መልሰናል። ጂሜይሏን ክፍት ባዶ ላይ ያለች የቴሌግራም ምልክት እሷን እንነካለን። ልጅ የተለያየ ማስታወቂያ ይመጣላችኋል ማለት ነው። ማስታወቂያውን ያው ለማለት ትንሽ እስኪያልቅ መጠበቅ። እዚህ ጋር ኦልሬዲ ማስታወቂያ አልቋል። እዚህ ጋር የቪዲዮ ምልክቷን እንነካለን፣ ኤክሷን እንነካለን። ይኸውና ራይት ሆኖናል ማለት ነው። ከዛ ምን እናደርጋለን ማለት ነው፣ ቀጥታ ወደ አፑ እንሄዳለን ማለት ነው። ነገራችን ላይ አፑ እንዴት እንደምታወርዱ ያው መጨረሻ ላይ አሳያችኋለሁ ማለት ነው። በትዕግስት መከታተልን ቪዲዮ ማየት እንዳትረሱ ማለት ነው። እዚህ ጋር ያው ሱባ ምትለዋን እሷን እናካለን ማለት ነው። ሱባ አፕ እናካ ያው በጉግል እንድንገባ ያስገድደናል። ሎጊን ጉግል ይለናል። እዛን አንድ ኢሜል እንመርጥ ማለት ነው። እኔም አንድ ኢሜል እመርጣለሁ ማለት ነው። ያው እናንተም አንድ ኢሜል ነው እንደዚህ ይከፍታል ማለት ነው አፑ ማለት ነው። ያው እንደዚህ ነው አፑን የሚሰሩ ሰዎች እንደዚህ ናቸው ማለት ነው። እና አፑን ስትከፍቱት ሊያስቸግራችሁ ይችላል። ቪፒኤኑን ደግሞ ማጥፋት አለባችሁ ማለት ነው። ካስቸግራችሁ ያው እንደዚህ አድርጋችሁ በኖርማል ዳታ በቃም ክፈቱ ማለት ነው። ለምቦና እዚች ጋር ምን አለ ያው የሷ አይካን ወይም አምፖል ምልክት አለች፣ እሷን እንነካለን። ከዛ እዚህ ጋር ምን አለ ያው ማይ ኤጀንሲ የምትላለች፣ እሷን እንነካለን ማለት ነው። ቅድሚያ እሷን መንካት ያለብን ማይ ኤጀንሲ የምትላለች እንነካለን። ጆይን ኤጀንሲ የምትላለች፣ ክሬት አን ኤጀንሲ የምትላለች። እናንተ መመዝገብ ያለባችሁ ያው በአሁን የሚለው ምንድነው ሆስት እና ኤጀንት መሆን ትችላላችሁ ነው የሚለው። ከሁለት አንዱ ምረጡ ነው የሚላችሁ። ይሄ ሆስት ነው፣ ይሄ ኤጀንት ነው። እኔ የምመክራችሁ በኤጀንት እንድትመዘገቡ ነው ማለት ነው። እሱን እየገባችሁ በፊት ሪፈራል ሊንክ እንደዛ አይነት ነገር ማስገባት አለባችሁ ማለት ነው። እዛ ላይ በመቀጠል እዚህ ጋር የምታስገባላችሁ ማለት ነው። ያው ስማችሁን ማስገባት ትችላላችሁ። ከዛ እዚህ ጋር የዋትስአፕ ቁጥራችሁን ማስገባት ትችላላችሁ። እዚህ ጋር ደግሞ ያው ፋሚሊ ኔም ይላል፣ እሱ ማስገባት ትችላላችሁ። እዚህ ጋር ደግሞ ያው ካንትሪ ማለት ሪጅን ኢትዮጵያ ማለት ነው። ኢትዮጵያ ካስገባላችሁ ማለት ነው። ያው እዚህ ጋር ያው ስቴፕ በስቴፕ ማስገባት ትችላላችሁ። ያው እኔ ያስገባው ነው። እዚህ ጋር ያው የዋትስአፕ ቁጥራችሁን ስታስገቡ ያው ፕላስ 251 ብላችሁ ያው ማስገባት አለባችሁ። ከ9 ታስቀምጡ ማለት ነው። በስልክ ቁጥራችሁን 0924 81 99 41 ማለት ነው። በዚህ ስልክ ቁጥር ያው ቴሌግራም ላይ ማናገር ትችሉኛላችሁ ማለት ነው። ያልገባችሁ ነገር ካለ በዛው ቻናል ላይ ማጠየቅ ትችላላችሁ ማለት ነው። እዚህ ጋም ያው ፋሚሊ ኔም ነው፣ እናንተ የፈለጋችሁትን ማስገባት ትችላላችሁ። እኔ ዝም ብዬ አንዱ ማስገባት አለብኝ ማለት ነው። ዝም ብዬ ኢትዮጵያ ልበል እና እዚህ ጋር ምን አለ ኢትዮጵያ ወይም እሱም ኢትዮጵያ ትላላችሁ። ያው ሪጅን ነው ያላችሁበት ክልል ነው። እዚህ ጋር ማለት ሰሚት የምትሏን ትነካላችሁ ማለት ነው። እንደዚህ ከደረሳችሁ ሰሚት ትላለች ማለት ኢትዮጵያ ተመሳሰለ። እሺ ኢትዮ
እዚህ ጋር ሳሚት ምትለን ተነካላችሁ ማለት ነው። ያው እንዴት ስትነኩ ያው ሪቪው አርግተን እንመልስላችኋለን ነው የሚለው። ከትንሽ ደቂቃ በኋላ ሪቪው ተደርጎ ይመለሳል። ቼክ ተደርጎ ነው የሚለው። እሺ ኦኬ ትላላችሁ ሄዳላችሁ ማለት ነው። አሁን ደግሞ ቀጥታ ወደ ነው የምትሄዱት። ሁለተኛው ወደ እዚህ ጋር አለ ምንድነው ቬሪፊኬሽን አለ። ቬሪፊኬሽን ምትሏን ኦን እናካካለን። ቬሪፊኬሽን ምትሏን እናካካለን። አሁን ነው እዚህ ጋር ያው ስላልተቀበለን ነው ኤጀንሲ ያው ኤጀንትና ያው ሆስት የተመዘገባችሁት አልተቀበለም ማለት ነው። ትንሽ እንቆያለን። ሜሴጅ እስኪመጣ እንጠብቃለን።